ብርሃኑ ዘሪሁን ኢትዮጵያ ውስጥ በ1925 ዓመተ ምህረት አንድ ታላቅ ሰው ተወለደ። ይህ ሰው እያደገ ሲመጣ የብዙ ሚሊዮን ህዝቦች ታሪክ፣ ባህል፣ እምነትና አስተሳሰብ በተባ ብዕሩ የሚገልጽ ደራሲ ለመሆን በቃ። ብዕሩ ኢትዮጵያና ኢትዮጵያዊነት ላይ በሰፊው ያተኩራል። የሀገሩን ታላላቅ ጀግኖች ታሪክ እያነበበና እየመረመረ ያበረከቱትን አስተዋጽኦ ውበትና ለዛ ባለው ገለጻ የሚሊዮኖችን አንባቢያን መንፈስ ያረካ ኖረ። ስሙና ተግባሩ ከፊት ከሚሰለፉት የብዕር አርበኞች መካከል ያደርገዋል። ብርሃኑ ዘሪሁን የተወለደው በቀድሞ በጌምድር ጠቅላይ ግዛት ርዕሰ ከተማ በሆነችው በጎንደር ከተማ ነው። ዘመኑም 1925 ዓመተ ምህረት። አባቱ መርጌታ ዘሪሁን መርሻ የሚባሉ ሲሆን እናቱ ደግሞ ወይዘሮ አልጣሽ አድገ ይባላሉ። አባቱ መርጌታ ዘሪሁን ለልጆቻቸው ትምህርት የሚጨነቁ ነበሩ። እናም ብርሃኑ 4 ዓመት ሲሆነው በቤት ውስጥ ከርሳቸው ዘንድ የሚማረው ትምህርት ተጨምሮ የቤተ ክህነትን ትምህርት ተማረ። ብርሃኑ ዘሪሁን ጎንደር ውስጥ የሚሰጠውን የቤተ ክህነት ትምህርት ከተከታተለ በኋላ ወደ ዘመናዊ ትምህርት ቤት ገባ። ይህ ዘመናዊ ትምህርት ቤት ቀዳማዊ ኃይለ ሥላሴ ትምህርት ቤት በመባል ይጠራ ነበር። ብርሃኑ ዘሪሁን የሀገሩ ኢትዮጵያን ባህላዊ፣ ታሪካዊና ሃይማኖታዊ ትምህርቶችን በቤተ ክህነት ውስጥ ከተከታተለ በኋላ ወደ ዘመናዊ ትምህርት ቤት ሲገባ ልዩ ተሰጥኦ ብቅ አለ። ይህም አንባቢነቱ ነው። ፈረንጆች ቡክወርም እንደሚሉት መጽሐፍን የሚያነብ ብቻ ሳይሆን እንደ ምግብም የሚጠቀምባቸው አይነት ሰው እንደነበር የህይወት ታሪኩ ያወሳል። ብርሃኑ ዘሪሁንን ቀልቡን ከሚይዙት ታሪኮች መካከል ደግሞ የኢትዮጵያ ታሪክ ዋነኛው ነው። ኢትዮጵያን በመጽሐፍት አማካኝነት አወቃት። እርሱ ያልነበረበትን ዘመን በሰፊ ንባቡና ጠያቂነቱ የማንነቱን ክፍተት መላው። እናም ሙሉ ኢትዮጵያዊ የሆነ መምጣት ጀመረ። የብርሃኑ ዘሪሁንን ቀልብ ከሳቡት ታላላቅ መጽሐፍት ውስጥ የደብተራ ዘነብ የአጼ ቴዎድሮስ ታሪክ መጽሐፍ አንዱ ነው። ደብተራ ዘነብ በቴዎድሮስ ቤተ መንግስት ውስጥ የነበሩና ከቴዎድሮስ ጎን የማይጠፉ የዘመኑ ሊቅ ነበሩ። እናም ደብተራ ዘነብ የብርሃኑ ዘሪሁንን አእምሮ ገና ከልጅነቱ ስለውታል ማለት ይቻላል። ብርሃኑ ዘሪሁን በንባብ ልምዱ ላይ ተጽዕኖ ፈጣሪዎች ከሚላቸው መካከል ነጋድራስ ወይም ፕሮፌሰር አፈወርቅ ገብረየሱስን ነው። እርሳቸውም በኢትዮጵያ ታሪክና የልብ ወለድ ጽሑፍ ውስጥ ከፍተኛ ተጽዕኖ ፈጣሪ በመሆናቸው የብርሃኑ ዘሪሁንን የልጅነት ዕውቀት አስፍተውለታል። የነብላቴን ጌታ ኅሩይ ወልደ ሥላሴና የክቡር ዶክተር ከበደ ሚካኤል መጽሐፍ ኢትዮጵያዊ ዕውቀቱን በከፍተኛ ደረጃ እንዳጎለመሱለት ይናገራል። ብርሃኑ ዘሪሁን በ1945 ዓመተ ምህረት ላይ ብዙ ዕውቀቶችን ከገበየበት ከጎንደር ከተማ ተነስቶ ወደ አዲስ አበባ መጣ። በአዲስ አበባ ቆይታውም ተግባረ ዕድ ትምህርት ቤት ገብቶ የሬዲዮ ቴክኒሻንነት በመማር በ1948 ዓመተ ምህረት ላይ በዲፕሎማ ተመረቀ። ታዲያ በዚያ በመረቃ ወቅት ከተማሪዎቹ ሁሉ አንደኛ ወጥቶ ተሸላሚ የነበረው ብርሃኑ ዘሪሁን ነው። ተግባረ ዕድ ትምህርት ቤት ሲማር የታላላቅ የዓለማችንን ደራሲያን ሥራዎች ለማንበብ ዕድሉን አገኘ። ዊሊያም ሼክስፒር፣ አሌክሳንደር ዱማስ፣ ቻርልስ ዲከንስ፣ አሌክሳንደር ፑሽኪንና ሌሎችንም መጽሐፍት አነበበ። ዕውቀቱንም እያሰፋ መጣ። በንባብ የተከማቸው ዕውቀቱም በጽሑፍ መውጣት ጀመረ። እዛው ተግባረ ዕድ ትምህርት ቤት ሲማር የትምህርት ቤቱ ልሳን የነበረችውን ቴክኒኤኮ የምትሰኘው መጽሔት አዘጋጅ ሆኖ ሰርቷል። ከዚህ በተጨማሪ እዚያው ተማሪ ቤት ሳለ በ1947 ዓመተ ምህረት ተውኔት ጽፎም አሳይቷል። እናም እንግዲህ በኢትዮጵያ ስነ ጽሑፍ ውስጥ የአንበሳውን ድርሻ ሊወስድ ብርሃኑ ዘሪሁን የሚባል ብዕረኛ ወደ አደባባይ ብቅ ማለት ጀመረ። ብርሃኑ ዘሪሁን ተግባረ ዕድ ውስጥ ውጤቱ ከፍተኛ ስለነበረ እዚያው ትምህርት ቤት ውስጥ ተቀጠረ። ትምህርት ቤቱ ውስጥም ሆኖ ለተለያዩ ጋዜጦች ይጽፍ ነበር። ከተግባረ ዕድ ትምህርት ቤት በመልቀቅ በወቅቱ አጠራር የጦር ሚኒስቴር በአሁኑ መከላከያ ሚኒስቴር በሚባለው መስሪያ ቤት በአስተርጓሚነት ተቀጥሮ መስራት ጀመረ። እዚያም ብዙ ሳይሰራ በ1952 ዓመተ ምህረት ወደ ማስታወቂያ ሚኒስቴር መስሪያ ቤት ተዘዋወረ። ብርሃኑ ዘሪሁን ማስታወቂያ ሚኒስቴር ውስጥ ወዲያው የኢትዮጵያ ድምጽ ተብሎ በሚታወቀው ጋዜጣ ላይ ዋና አዘጋጅ ሆኖ ሰራ። ታዲያ በዚህ ወቅት ጋዜጣዋን ታዋቂ ከማድረጉም በላይ በብዙዎች ዘንድ የሚነበቡ መጣጥፎችንና ታሪኮችን በመጻፍ ዝነኛ እየሆነ መጣ። ቀጥሎም የአዲስ ዘመን ጋዜጣ ዋና አዘጋጅ ሆኖ ተዘዋወረ። ብርሃኑ በአጭር ጊዜ ውስጥ በኢትዮጵያውያን አንባቢያን ልብ ውስጥ ሰተት ብሎ ገባ። በአንድ ጊዜ ስሙና ዝናው እየናኘ መጣ። ብርሃኑ ዘሪሁን በድርሰት ዓለም ውስጥ በተለይ በ1958 ዓመተ ምህረት አዲስ የታሪክ አብዮት ማቀጣጠል ጀመረ። የቴዎድሮስ እንባ የሚሰኝ መጽሐፍ አሳተመ። መጽሐፉ የአጼ ቴዎድሮስን አነሳስ፣ ለኢትዮጵያ ያላቸውን ራዕይ ብሎም የመጨረሻውን የህይወት ፍጻሜ የሚያሳይ ነበር።
በወቅቱ ማለትም ብርሃኑ ዘሪሁን መጽሐፍ ከማዘጋጀቱ በፊት የአጼ ቴዎድሮስ ታሪክ በጭካኔያቸው ላይ ተመስርቶ ብቻ የሚዘጋጅ በመሆኑ የቴዎድሮስ ውስጣዊ ስብዕና ያን ያህል ጎልቶ አይነገርም ነበር። እናም ብርሃኑ ዘሪሁን አጼ ቴዎድሮስ ብሔራዊ ጀግና መሆናቸውን የሚገልጽ ድርሰት ጽፎ በማቅረቡ በዘመኑ በጣም ታዋቂ ሆነ። ይህ የቴዎድሮስ እንባ የተሰኘውን ታሪክ መስፍን አለማየሁ ወደ መድረክ ቀይሮት በኢትዮጵያ ቲያትር ዓለም ውስጥ ከታላላቅ ቲያትሮች ተርታ የሚሰለፍ አድርጎታል። የብርሃኑ ዘሪሁን የድርሰት ሥራዎች ውስጥ በ1961 ዓመተ ምህረት የእንባ ደብዳቤዎች በሚል ርዕስ ያሳተመው በሰፊው የተነበበለት ሲሆን ከዚያም በመለጠቅ ድል ከሞት በኋላ ነው የሚለው መጽሐፉ እንዲሁ በወቅቱ ይቀነቀን የነበረውን ተራማጅ እንቅስቃሴ የሚያቀጣጥል ነበር። የበደል ፍጻሜና ጨረቃ ስትወጣ የተሰኙትን መጽሐፍቶቹ በኢትዮጵያ ስነ ጽሑፍ ውስጥ የብርሃኑ ዘሪሁንን ስምና ማንነት እየገነቡ የመጡ ሥራዎች ናቸው። ብራምባር ሰበረሎ የተሰኘችው መጽሐፉም ታተማ ስትወጣ አምራች ደራሲነቱን ወይም ፕሮዳክቲቭ ኦተር መሆኑን አሳይታለች። በአንድ ርዕሰ ጉዳይ ላይ 3 ተከታታይ የሆኑ መጽሐፍትን በማሳተም ረገድ ብርሃኑ ዘሪሁን በኢትዮጵያ ስነ ጽሑፍ ዓለም ውስጥ ፈርቀዳጅ ሆኖ ይጠቀሳል። በ1970ዎቹ ውስጥ ብርሃኑ ዘሪሁንን በስነ ጽሑፍ ታሪክ ውስጥ የማዕዘን ድንጋይ ሆኖ ስሙ እንዲነሳለት ያደረጉት እነዚህ 3 መጽሐፍቶቹ ማዕበል የአብዮቱ ዋዜማ፣ ማዕበል የአብዮቱ መባቻ እና ማዕበል የአብዮቱ ማግስት ይሰኛሉ። መጽሐፍቶቹ በአንድ ወቅት በሰሜን ኢትዮጵያ ወሎ ውስጥ ተከስቶ በነበረው የረሃብና የድርቅ አደጋ ላይ ተመስርቶ የጻፋቸው ውብ መጽሐፍት ናቸው። እንዲህ አይነት 3 መጽሐፍትን ፈረንጆቹ ትራዮሎጂ ይሏቸዋል። በአማርኛ ደግሞ ስልስ ድጉስ ማለት ነው። ብዙም ሳይቆይ ደግሞ በኢትዮጵያውያን የመጽሐፍት አንባቢያን ዘንድ በእጅጉ የተወደደውንና በተደጋጋሚ የታተመውን መጽሐፍ በ1978 ዓመተ ምህረት አሳተመ። መጽሐፉ የታንጉት ምስጢር ይሰኛል። በአጼ ቴዎድሮስ ዘመድ በታንጉትና የቴዎድሮስ የጦር አበጋዝ በሆነው በፊት አውራሪ ገብርዬ ጎሹ መካከል ያለውን ፍቅርና የዘመኑን ታሪክ የጻፈበት ውብ ድርሰት ነው። 3ቱን ማዕበሎችና የታንጉት ምስጢርን በኢትዮጵያ ሬዲዮ ላይ ድንቅየው ተዋናይ ወጋየሁ ንጋቱ በመተረኩ ከህዝብ አእምሮና ልቦና ውስጥ ለዘላለም እንዲኖሩ አድርጓቸዋል። የቲያትር ጽሑፎችን በማዘጋጀት በኢትዮጵያ መድረክ ላይ ግዙፍ ስብዕና የሰጡትን ሥራዎች አቅርቧል። ከቴዎድሮስ እንባ በኋላ በ1972 ዓመተ ምህረት ሞረሽ የተሰኘ ተውኔት በብሔራዊ ቲያትር ቤት አቅርቧል። በ1975 ዓመተ ምህረት ደግሞ ጣጠኛው ተዋናይ የተሰኘ ተውኔት በሀገር ፍቅር ቲያትር ቤት አቅርቧል። በ1976 ዓመተ ምህረት ደግሞ የለውጥ አርበኞች የተሰኘ ተውኔት ጽፏል። በኢትዮጵያ የታሪክ ተውኔቶች ዓለም በዘመን አይሽሬነታቸው ከሚጠቀሱ ቲያትሮች መካከል ባልቻ አባ ነፍሶ የተሰኘው ቲያትር ነው። ይህን ቲያትር በ1977 ዓመተ ምህረት የጻፈው ይኸው ጉምቱ ደራሲ ብርሃኑ ዘሪሁን ነው። ብርሃኑ ዘሪሁን ከደራሲነቱና ከጸሐፊ ተውኔትነቱ ባሻገር ሐያሲም ነበር። የተለያዩ ደራሲያን ሥራዎችን እየተከታተለ ሂሳዊ መጣጥፎችን ያቀርብ ነበር። ከዚህ በላይ ደግሞ የተዋጣለት ጋዜጠኛ ሆኖ በዘመኑ በብዕሩ የናኘ ስብዕና የተጎናጸፈ ሰው ነበር። የደራሲዎች ታሪክ ወይም ብላክ ላይንስ ደራሲ ብርሃኑ ዘሪሁንን ከኢትዮጵያ ታላላቅ ደራሲያን ተርታ ያስቀምጠዋል። ብርሃኑ ዘሪሁን ተግቶ በማንበቡና በመመራመሩ በኢትዮጵያ ስነ ጽሑፍ ታሪክ ውስጥ ለትውልድ ውለታ ውለው ካለፉ ጥበበኞች መካከል አንዱ ሆኖ ይቆጠራል። ሀገርና ትውልድን በብዕሩ ቀለማት ሲዘክር የኖረው ይህ ሰው ሚያዝያ 16 ቀን 1979 ዓመተ ምህረት በ54 ዓመቱ ከዚህ ዓለም በሞት ተለየ። ቀብሩም በአዲስ አበባ በበዓለ ወልድ ቤተክርስቲያን ተፈጸመ። ሥራዎቹ ግን ሁልጊዜ በመንፈስ ከኛ ጋር ይኖራሉ። ለዚህ ጽሑፍ ምንጭነት ጋዜጠኛ ጥበቡ በለጠን ከሰንደቅ ጋዜጣ፣ ዶክተር እንዳለጌታ ከበደን ከማዕቀብና ሞልሽርን ከብላክ ላይን ተውሰናል። ክብረት ይስጥልን።